በሰሜን ሸዋ ምድር የሰው ልጅ እግር ለመድረስ በሚከብድበት ገደላማ ስፍራ ላይ አንድ ድንቅ ዓለም የሚታይባት ታምራዊ ገዳም አለች። ይህች ገዳም ገድላዊት ማርያም ትባላለች። ብዙዎች ገድላዊት የሚለውን ስም ከገድል ጋር ብቻ ያያይዙታል። ነገር ግን የዚህ ስፍራ ምስጢር ከዚያ ይልቅ የጠለቀ ነው። ዛሬ የምንነግራችሁ 14 ስውር ሐቆች በታሪክ መጻሕፍት ያልተጻፉ በመነኮሳቱ አንደበት ብቻ የሚነገሩና ለዘመናት በምስጢር የተጠበቁ ናቸው። ቪዲዮውን እስከ መጨረሻው ስትከታተሉ ስለ ገድላዊት ማርያም ያላችሁ ግንዛቤ ይቀየራል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ስውር ምስጢር 1 የመልክዓ ምድራዊ አቀማመጡ እና የመካነ ራእይ ምስጢር። ገዳሙ የተመሰረተበት ተራራ ዝም ብሎ ድንጋይና አፈር አይደለም። በጥንታውያን አባቶች አባባል ይህ ቦታ የምድርን ብርት ተብሎ ይጠራል። መልክዓ ምድራዊ አቀማመጡ ከሰማያዊት ኢየሩሳሌም አምሳያ ጋር የተያያዘ ነው። ጻድቁ አቡነ ሀብተ ማርያም ስፍራውን ሲመርጡ በሰማይ ላይ ካለው የከዋክብት አሰላለፍ ጋር የሚገጥም መሆኑን በመንፈሳዊ ጥበብ ተረድተውታል። ተራራው በራሱ የቅድስት ሥላሴ ምሳሌ ሆኖ 3 ትልልቅ ዛፎች አሉት። ይህ አቀማመጥ ለምን ተመረጠ? ለምንስ በሌላ ሜዳማ ስፍራ አልተሰራም? መልሱ ከገዳሙ ስውር ኃይል ጋር የተያያዘ ነው። ስውር ምስጢር 2 በሰው እጅ ያልተነኩ የዋሻ ጥበቦች። ወደ ዋናው ቤተ መቅደስ ስንገባ የምናየው ድንጋይ ተፈልፍሎ የተሰራው ሕንፃ ነው። ነገር ግን ሐቁ ይህ ነው። በቤተ መቅደሱ ጣሪያ ላይ የሚገኙት አንዳንዶች ቅርጾችና ስዕላት በሰው እጅ የተሳሉ ሳይሆኑ በተፈጥሮ ወይም በፈቃድ እግዚአብሔር በድንጋዩ ላይ የታተሙ ናቸው። በዋሻው ውስጥ ያለው የአየር ዝውውር እጅግ የሚገርም ነው። ምንም እንኳን ዋሻው ጠባብ ቢመስልም በሺዎች የሚቆጠሩ ሰዎች ቢገቡበት እንኳን ኦክስጅን አይታጣም። ይህ የመተንፈሻ ምስጢር በዘመናዊው ሳይንስ ሊገለጥ ያልቻለ የጥንታውያን ጥበብ ነው። ስውር ምስጢር 3 የባሕረ ፈውስ የማይነጥፈው የጠበል ምንጭ። በገዳሙ እምብርት ውስጥ አንድ ምንጭ አለ። ይህ ምንጭ የሚፈልቀው ከደረቅ ድንጋይ ስር ነው። የሚገርመው ነገር በክረምቱ ወቅት ጎርፍ ሲመጣ ጠበሉ አይጨምርም። በበጋ ወቅት ድርቅ ሲከሰትም ደግሞ ይህ ጠበል አይደርቅም። ሁልጊዜም በአንድ መጠን ይፈሳል። የጠበሉ ቅዝቃዜና ጥራት በቤተ ሙከራ ቢመረመር በውስጡ የሚገኙት ማዕድናት ለቆዳና ለውስጥ ደዌ ፈውስ የሚሰጡ እንደሆኑ መነኮሳቱ ይናገራሉ። ጠበሉ የሚፈልቅበት ድንጋይ ደግሞ እንደ መስታወት የሚያበራና ልዩ ሽታ ያለው ነው። ስውር ምስጢር 4 የስውር ቤተ መጻሕፍት ምስጢር። በገድላዊት ማርያም ከሚታወቁት መጻሕፍት በስተጀርባ ማንም የማያውቃቸው ስውር መጻሕፍት አሉ። እነዚህ መጻሕፍት በቆዳ ተጠቅልለው በልዩ ዕጣን ተባርከው በምስጢራዊ ክፍሎች ውስጥ ይቀመጣሉ። ስለ ሕክምና፣ ስለ ከዋክብት ምርምርና ስለ ኢትዮጵያ የወደፊት ዕጣ ፈንታ የሚናገሩ ብራናዎች ናቸው። መጽሐፍቱ የተጻፉት ቀለም ከእጽዋት የተቀመመ በመሆኑ ለሺህ ዓመታት ሳይደበዝዝ ይቆያል። ይህ ቅመም ጥበብ ዛሬ ላይ የጠፋ ምስጢር ነው። ስውር ምስጢር 5 የቅዱሳን አባቶች ሕያው አጽም።
በገዳሙ የውስጥ ዋሻዎች ውስጥ ለዘመናት የቆዩ አጽሞች አሉ። ነገር ግን እነዚህ አጽሞች እንደ ተራ አጽም አይሸቱም። እንዲያውም እንደ አበባና እንደ ዕጣን መዓዛ ይሸታሉ። አጽሞቹ ሳይበሰብሱ፣ ቆዳቸው ሳይላላ በነበሩበት ሁኔታ መቆየታቸው የቦታውን ቅዱስነት ያሳያል። አንዳንዶቹ አባቶች ቆመው እየጸለዩ እንዳሉ በዚያው የቆሙ ይመስላሉ። ይህ ለምን ሆነ? በገዳሙ ያለው የአፈር አይነት ወይስ ሌላ መንፈሳዊ ምስጢር? ስውር ምስጢር 6 የሰባቱ ሙከራዎች መንገድ። ወደ ገዳሙ ለመድረስ የሚደረገው ጉዞ በራሱ ትልቅ ትምህርት ነው። መንገዱ 7 ቁልቁለትና ዳገቶች አሉት። መነኮሳቱ እንደሚሉት እነዚህ 7 ደረጃዎች የሰው ልጅ ነፍስ ከስጋዋ ተለይታ ወደ ሰማይ ስትሄድ የምታልፍባቸውን 7ቱን ሰማያት ይወክላሉ። መንገዱን በጸሎትና በትዕግስት የጨረሰ ሰው ወደ ገዳሙ ሲደርስ አዲስ መንፈሳዊ ልደት እንደሚሰማው ይመሰክራል። ስውር ምስጢር 7 የነገሥታቱ የምስጢር ግምጃ ቤት። በግራኝ አህመድና በጣሊያን ወረራ ወቅት የኢትዮጵያ ነገሥታት ውድ የሆኑ የወርቅ መስቀሎችና ዘውዶችን በዚህ ገዳም ደብቀው ነበር። ገዳሙ ከተራራው ጋር የተዋሃደ በመሆኑ ወራሪዎች ሊያገኙት አልቻሉም። ዛሬም ድረስ በገዳሙ ውስጥ ያልተከፈቱና በጸሎት የታተሙ የምስጢር ሳጥኖች እንዳሉ ይነገራል። እነዚህ ንብረቶች የሚገለጡት ሀገር ለከፋ ችግር ስትጋለጥ ብቻ እንደሆነ ይነገራል። ስውር ምስጢር 8 የጸሎት ዋሻዎችና የምስጢር ድምፆች። በገዳሙ ዙሪያ ያሉ ዋሻዎች ድምፅን የማስተጋባት ልዩ ባህሪ አላቸው። አንድ መነኩሴ በዝቅተኛ ድምፅ ሲጸልይ ድምፁ በዋሻው ውስጥ ተባስቶ እንደ ሺህ ሰው ይጮኻል። ይህ ደግሞ መነኮሳቱ ለብቻቸው ሳይሆኑ ከመላእክት ጋር አብረው እንደሚጸልዩ ምልክት ተደርጎ ይወሰዳል። በእነዚህ ዋሻዎች ውስጥ የሚደረግ ሱባኤ ፈጣን ምላሽ እንዳለው ይነገራል። ስውር ምስጢር 9 ልዩ የሆኑ የገነት እጽዋት። በገድላዊት ማርያም ግቢ ውስጥ ብቻ የሚበቅሉ በሌላ የኢትዮጵያ ክፍል የማይታዩ አበቦችና ዛፎች አሉ። እነዚህ እጽዋት ዓመቱን ሙሉ አረንጓዴ ናቸው። መነኮሳቱ ከነዚህ እጽዋት ቅጠልና ስር በመውሰድ ለተለያዩ ቅመሞች መድኃኒት ያዘጋጃሉ። መድኃኒት የሚሰራው ግን በጸሎት ተባርኮ ሲሰጥ ብቻ ነው። ስውር ምስጢር 10 የመንፈሳዊ ጥበቃ ንብ። በገዳሙ ቅጥር ግቢ ውስጥ በርካታ የንብ ቀፎዎች አሉ። እነዚህ ንቦች ለገዳሙ ማር ከመስጠት ባለፈ እንደ ጥበቃ ሰራዊት ያገለግላሉ። በታሪክ አጋጣሚ ገዳሙን ሊዘርፉ የመጡ ሰዎች በንቦች ተመተው እና ተነድፈው እንደተመለሱ ይናገራሉ። ንቦቹ የሚነድፉት መጥፎ ዓላማ ይዞ የመጣን ሰው ብቻ ነው። ስውር ምስጢር 11 የጥንታዊው ኮከብ ቆጠራ ጥበብ። የገድላዊት መነኮሳት የሰማዩን ዑደት ጠንቅቀው ያውቃሉ። የዝናብ መውጫውን፣ የረሃብና የጥጋብ ዘመንን በከዋክብት አስተላልፍ ይተነብያሉ። ይህ ጥበብ ባሕረ ሐሳብ ይባላል። በዘመናዊ መሳሪያ ሳይሆን በዓይን ምልከታና በብራና ስሌት ብቻ የወደፊቱን ክስተት በትክክል ይናገራሉ። ስውር ምስጢር 12 የማኅበረ መነኮሳቱ ፍጹም አንድነት። በገዳሙ ውስጥ የግል ንብረት የሚባል ነገር የለም። ሁሉም ነገር የጋራ ነው። የሚበሉት ምግብ፣ የሚለብሱት ልብስና ያላቸው ሀብት ሁሉ እኩል ነው። ይህ አኗኗር በሰው ልጅ መካከል ያለውን ቅናትና ክፉ አስተሳሰብ ስለሚያጠፋ በገዳሙ ውስጥ የሚኖረው ሰላም ወደር የለውም።
ስውር ምስጢር 13 ስለ አዲሱ ዘመን የተጻፈ ትንቢት። በገዳሙ ውስጥ ካሉ ምስጢራት አንዱ የትንቢት መዝገብ ነው። ይህ መዝገብ ኢትዮጵያ የምታልፍባቸው ፈተናዎችና በመጨረሻው የምታገኘውን ክብር ይተነብያል። በአሁኑ ወቅት በዓለም ላይ እየታዩ ያሉ አንዳንድ ክስተቶች በእነዚህ ብራናዎች ላይ አስቀድመው ተጽፈዋል። ስውር ምስጢር 14 እና የመጨረሻው የስርኤት ኃይል። በመጨረሻም ወደ ገድላዊት ማርያም የመጣ ሰው የሚሰማው ትልቁ ሐቅ የውስጥ ሰላም ነው። ምንም ያህል ትልቅ በደል ወይም የሕይወት ሸክም ቢኖሩበት በገዳሙ ግቢ ውስጥ አንድ ሌሊት ሲያድር ሸክሙ እንደሚቀልለት ይናገራል። ይህ ደግሞ የቦታው ቅዱስነትና የድንግል ማርያም አማላጅነት መገለጫ ነው። የስውር ምስጢራችን ማጠቃለያ የገድላዊት ማርያም ገዳም በታሪክ ማህደር ባሻገር ዛሬም ድረስ በሕይወት ያለ ድንቅ ምስጢር ነው። እነዚህ 14 ሐቆች የገዳሙን ታላቅነት ጥቂቱን ብቻ የሚገልጹ ናቸው። ይህንን ቅዱስ ስፍራ መጠበቅና የታሪኩን ትልቅነት ለትውልድ ማስተላለፍ የሁላችንም ድርሻ ነው። አብራችሁን ስለቆያችሁ እናመሰግናለን። ክቡራን ተመልካቾቻችን ዛሬ የተመለከትናቸው 14 ስውር ሐቆች ገድላዊት ማርያም ገዳም ድብቅ ምስጢራት ጥቂቱን ብቻ የሚገልጹ ናቸው። በቀጣይ ወሳኝ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ሁላችሁ ጋር